ሄሉ ተረጋጊ 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 ማለት ነው ተስፋሽናት ምን እንደሆንኩ እያየ አይደል ይኸውልሽ ሄሊ ተረጋጊ አምጪ ልቀቂው ይሄን ልቀቂው ሄለን ልቀቂ ተረጋጊ ይኸውልሽ ሄሊ ለኔ ብቻ ሳይሆን ለልጁም ብሎ ነው እሺ ገባሽ በቃ ልቀቂኝ ስሚ ልጅ እኮ የፈጣሪ ስጦታ ነው አንቺ ለዚህም አልታደልሽም እባብ የልቡን አይቶ እግር ነሳው አይደል የሚባለው ገነት በቃሽ ሁለተኛ እንደዚህ አይነት ነገር እንዳትናገሪ ለንግግርሽ ለከት ይኑርሽ እንጂ አንቺ መርዝ ነሽ እንደዛ የሚወደኝም ባቤን ወሰድሽብኝ ፍቅሬን ትዳሬን ህይወቴን ይነጠቅሽኝ ለምን ከዚህ ሄደሽ ቢጤሽን አፈልጊም አንዳንዴ እኮ ይታደሉታል እንጂ አይታገሉትም አንቺ ህይወታችን ውስጥ ባትመጪ ኖሮ የኛ ህይወት ሰላማዊ ነበር አንቺ ነሽ ሰላም ይነሳሽን ቆይ ከኔ በፊት እዚህ ቤት ሰራተኛ ገብቶ ያውቅም እንዴ በደንብ ያውቃል እንጂ ታዲያ ከነሱ ጋር ለምን ልቡ አልሸፈተም በየትኛውም ሁኔታ እኔም ቢያገኝ አንቺን ትቶ ወደኔ መምጣቱ ስለማይቀር ነው ቆሻሻ የሆንሽ ሴት ነሽ የኔን ትዳር በጥብጣሽ የምትመሰረቹ ትዳር ለአንቺ ሲኦል ነው የሚሆንብሽ ለኔ አታስቢ አንቺ ብቻ የራስሽን ህይወት መስርቺ ባለጌ እድሜ ለሱ በይ እንጂ እንዳንቺማ አገልሽ ነበር ሄሊ በቃ ተረጋጊ ነይ ለዚህ እንደተሽልኛል ጥሩ ማደርገው ነው ይቃል አይዞሽ ሄሉ በጭራሽ እንደዚህ ስሜታዊ መሆን የለብሽም ምን ማለት ነው ስሜታዊ መሆን የለብሽም ማለት እየሆነብኝ ያለው ነገር እኮ አይደለም ስሜታዊ ላደርገኝ ያሳብዳል ይገባኛል ግን ደግሞ ወቅተሻት ቢሆን አስበሽዋል አዎ በደንብ አስቤዋለሁ ሞት አገላገላት ነበር አንቺ ደግሞ እድሜ ልክሽን በስር ትቀጪ ነበር ይሄን እስኪ ለሷ ተደረቦ እንዴት እንደተጫወተብኝ ከሱ ጋር ገና አልጨረስን በደንብ እንነጋገራለን አንቺ ደግሞ በፍጹም እንደዚህ ማድረግ የለብሽም ቆይ ምን ላድርግ እኔ አይዞሽ ያልፋል ሁሉም ነገር ምኑ ነው የሚያልፈው ይሄ ጭራሽ ነክቶኝ የማያውቀው ሰውዬ መታኝ እኮ ይሄማ እያለፈ አይደለም እየባሰ ነው እንጂ እሱ በልጅቷ ፍቅር ታሞራል በዚህ ሰዓት ጭንቅላቱ ስለተደፈነ ምንም ነገር እየሰማ አይደለም እንደዛ አትበል የሆነ ነገር አስነክታው ነው እንጂ ኢዮብ እንዲህ አይነት ሰው አይደለም ብቻ እንዳይገልሽ ፍሪ አሁን ልጅ ስለወለደችለት ከሷ የሚለየውን ምንም አይነት ነገር አይፈልግም እኔ አልፈራም እንዴ መፍራት አለብሽ እንጂ ቆንጆ ነሽ ህይወት ከኢዮብ ጋር ብቻ ያበቃም ነገ ሌላ ምርጥ ባል ታገቢያለሽ እንዴ ለምን ብለሽ ነው ራስሽን የምትጎጂው አንድ እውነት ልንገርህ ይገለኛል እንጂ እኔ አልፈተው ቆይ አንቺ እስከመቼ ታዲያ እንደዚህ ትሆኛለሽ እሱ ልቡን ወደ እኔ እስኪመልስ ሄሉ እሱ ያለበት ሁኔታ እኮ ምንም ስላልገባሽ አዎ አልገባኝም ደግሞ ሊገባኝም አይችልም እሱ በፍጹም ወደ አንቺ መመለስ አይፈልግም እኔ ሴት ነኝ ደሞም ብልሃተኛ ነኝ እንዴትም አድርጌ ወደ እኔ መልሰዋለሁ ታያለ አይመለስም መቼ ጨክኖብሻል ትንሽ ጊዜ ሰጠዋለሁ ይመለሳል መሄዴ ነው ማለት ወዴት ነው የምትሄጂው ወደ ልጄ ወደ ኑሮዬ እንዴ ምን ማለት ነው ገኒ ስንት ነገር ተነጋግረናል ነበር ከተነጋገርነው ውስጥ አንድ የሆነ ነገር አለ እንዴ የኔን ጥረት ተረጅኝ እንጂ ምን ያህል እየሞከርኩ እንደሆነ ያንተ ሙከራ እኔን በህይወት ለማቆየት ዋስትና ሊሆን አይችልም እዚህ ጋር አሁን በህይወት መቆየትን ምን አመጣው እዚህ የመግደል ሙከራ እየተደረገብኝ አንድም ቀን አልቆይም ለልጄ ልኖርላት እሺ ምን ማለት ነው ተወይ እባክህ ጭራሽ ሚስት ዛሬ ቢላ ይዛ ልትወጋኝ ስትል የልጄ አምላክ ነው ያወጣኝ ምን ቢላ ከዛስ ጓደኛህን ያስጣለኝ እንጂማ ይሄኔ ዘርግፋኝ ልጄ ብቻዋን ያለ እናት ፍቅር ልታድግ ነበር የቀድሞ ዱላ ምንም አልበቃትም ማለት ነው አዎ ቢበቃትማ ኖሮ አደብ ትገዛ ነበር
እሷ ግን ጭራሽ ብሶባታል። እቺ ውሻ ምን ባደርጋት ነው የምትተወኝ? ታዲያ ለኮፍ እያደረካት እልህ ይዛታል እንጂ ለውጥ አይመጣም። ቆይ ማደርጋትን ያውቃለሁ። ለኔ ተረጋጋ፣ ቁጭ በል። እዮብ ጊዜ አይፈልግም። ሰማሽ ይላል። ለምን? ቆይ ለምንድን ነው የማይፈልገው? በቃ ይላል። ከዚህ በኋላ ስጋውን እንጂ ልቡን መመለስ አትችይም። ሴት ነኝ፣ ሚስቱ ነኝ። ደግሞ የሚያፈቅረኝ ነበር። እስከ መጨረሻው ድረስ ምንም ቢያታግለኝ እሞክራለሁ። ሁኔታው ምንም የገባሽ አልመሰለኝም። ገና ካሁኑ እጁ እንደዚህ የሚያነሳብሽ ከሆነ ሁኔታው ምን ያክል የከረረ እንደሆነ አስቢ። ለዛ እኮ ነው እሷን ከዚህ ቤት ማስወጣት የምፈልገው። ከሷ እኮ ቅልጥ ያለ ፍቅር ይዞታል። አስወጣታለሁ ብትይ እሺ የሚልሽ ይመስልሻል? ህጉ ግን ይፈቅድልኛል። በህግ አስገድጄ ማስወጣት እችላለሁ። ይሄ ነገር ወደ ህግ ይሄድ ከተባለ እሱም እኮ በህጉ መሰረት አንቺን መፍታቱ የማይቀር ነው። እናንተ ምንድነው የምትመክረኝ? ተጨነኩኝ እኮ። እኔ በፍጹም ይሄን ማለት አልፈለኩም ነበር፣ ግን ደግሞ በቃ ግድ ነው። እና ምን እያልከኝ ነው? ወይ ደግሞ አንተ ለምን በደንብ አታናግረው? እኔማ አውርቼው እኮ ነው ምን ያክል እንዳመረረ ይገባኝ። ምን አለ? ከአንቺ ጋር መኖር የኩሱ ያህል ነው የጠላው። ቆይ ምን አድርጌው ነው? አንቺማ ምን ታደርጊያለሽ? እሱ ፍቅር ያዘው እንጂ ከሚስቱ ከልጁ እናት። እናንተ የመጨረሻ ቃል ምንድን ነው? ፍቺው ነው በቃ ፍቺው። ከዛስ? አንቺ እኮ በጣም ቆንጆ ነሽ፣ ትዳር አታጪኝ። እሱን ባጣሽ በማግስቱ 35 ባሎች ማሰለፍ ትችያለሽ። ከዮብ ውጭ ሌላ ሰው በፍጹም አልፈልግም። እኔ ዮብን እኮ በጣም ነው የማፈቅረው። ከዮብ ውጭ በጣም የሚወድ ሰው አለ እኮ ያሁን ከጎንሽ። አይንሽን ገለጪ። አንተ ስላላወክ ነው። በዚህ ምድር ከዮብ ውጭ ሌላ ማንም የለኝም። እኔ ሲበዛ ብቸኛ ሰው ነኝ። ተሳስተሻል። አንቺ ዝግጁ ስትሆኚ ብቻ ዛሬው ነው አንቺን ለማግባት የሚፈልግ ሰው አለ። እባክህ ማንም የለም፣ ተወኝ። ቆይ በቢላ ልትወጋኝ ነው እያልሽ ዝም ብዬ ልቀመጥ? እስቲ ንገረኝ፣ ሄደህ ምን ልታደርጋት ነው? አፈር ድሜ ነው አማበላት። ከዛስ? በድጋሚ ደግሞ በመርዝ እንድትገለኝ ነው? ቀና ብላ እንዳታይሽ አንገቷን፣ እንዳትጠጋሽ ደግሞ እግሯን፣ እንዳሰነዝርብሽ ደግሞ እጇን ሰባብሬ ነው ማስቀምጥልሽ። ይሄ በጣም የደከመ ሐሳብ ነው የሚመስለኝ። እሺ አንቺ ምን እንዳደርግልሽ ነው የምትፈልጊው? ያው ጥሩ ዘዴ አስቤ ነው። ምን ንገሪኝ። አንቺ የምትይኝን ሁሉ ለማድረግ ዝግጁ ነኝ። ከዚህ ቤት እንድትወጣ እናማራት። እኛ ምንም ሳንላት ራሷ ተማራ በገዛ ፍቃዷ እንድትወጣ እናርጋት። እንዴት? ቆይ እሱን ለኔ ተው። አንተ ብቻ እኔ አድርግ የምልህን ብቻ ማድረግ ነው ካንተ የሚጠበቀው። እሺ እና አሁን ዝም ልበላት? አዎ ለአሁኑ ዝም በላት። እኔ አድርግ የምልህን ብቻ ነው የምታደርገው። አጉል ስሜታዊነት ዋጋ የለውም። እሺ እኔም ቤት ታዛዥ ነኝ። ከድሮም እኮ ይሄን የፍቅር ልብሽን አውቀዋለሁ የኔ ቆንጆ። ጥሩ ወደ ይምሮሽ ተመለሽ ብዶ አፍሽን ዝጊ አንቺ ውሻ። አሁንማ በጣም እያመመሽ ነው። አረ እንደውም ብሶብሻል። በዚሁ ተቀጠልሽማ በሰንሰለት ማሰራችን የማይቀር ነው። ዝም ብያልኩሽ አይደል እንዴ? ልቀቂኝ። ይኸውልሽ በዚሁ መቀጥ ከሆነ ከዚህ ቤት አንጠጥዬ ነው እሺ ማስወጣሽ። መጀመሪያ አንቺ ራስሽ ውጪ እሺ። ይሄ ቤት ማለት የኔ የባሌና የልጃችን ነው። ገባሽ? ሐሳብሽ ይሄ ነው በቃ። ቤቱን ፈልገሽ ነው የኔና የሱ ትዳር ውስጥ የገባሽ? አዎ ነው። ቢሆንስ ምን ይጠበስ? ብዙ ጥረትሽ ጥሩ ሆኖ እያለ ጥፋትሽ ግን እኔን አለማወቅሽ ነው። እሺ አንቺ ደግሞ ለምንድን ነው ማውቅሽ? እኔንማ ማወቅ ያለብሽ ለአንድ ነገር ብቻ ነው። በቀላሉ የምላቀቅ ደካማ ሴት አለመሆኔ። በጣም ጠንካራ ልትሆኚ ትችያለሽ፣ ግን ምንም ብትሆኚ ከኔ ምላጭነት አትበልጭም። በቀላሉ ቆራርጥሻለሁ። አንድ የሚባል አባባል አለ፣ አሳቀኝ ገንፎ ከምሴ ተርፎ ይላሉ። ይኸውልሽ ገነት፣ ኢዮብን መቼም ከኔ እጅ ላይ ፈልቅቀሽ መውሰዳች በጣም የሚያሳፍረኝ ምን እንደሆነ ታውቂያለሽ?
እፍረት የሚባለውን ነገር እንደማታውቂ ነው የማውቀው። እኔ እኮ ቢያንስ ለፈለገኝና ሚስቱን ትቶ ለመጣልኝ ባል ነው እንደዚህ መሆኑ። አንቺ እኮ አልፈልግሽም ከአንቺ የምትሻል ጣፋጭ ሴት አፍቅሬያለሁ ሲልሽ እንኳን ምንም ሊገባሽ አልቻለም። ይሄንን ወቂ አሁንም ቢሆን እነግርሻለሁ። ኢዮብ መቼም ቢሆን የኔና የኔ ብቻ ነው። ጥሩ እሱን አብረን ብናይ ይሻላል። ምን ፈልገሽ መጣሽ? አይኔ ራሱ እንዳያይሽ ብዬሻል ነበር። የአእምሮ ጤና እኮ የሚያሳስበኝ ነገር እችን በመታከል ቤት ውስጥ አንታየ ማለት ነው የሚገርመኝ። ለዘለፋም እየበቃሽ ነው። በጣም ጥሩ ለውጥ ነው። ይቺ ሴት ምንድነው አላማው? ስለሷ አላማ ከመጠየቅሽ በፊት ስለ ራስሽ አላማ ታውቂያለሽ? አዎ በደንብ አውቃለሁ እንጂ አላማዬማ አንተን ውዱን ባሌ መንከባከብ ነው። ምን ያክል እንደምትቀፊኝ ብታቂ ኖሮ አልፋታም አትኝም ነበር። መቀፈህ እንዲመስል ያደረገች እሷ ነች እንጂ ያንተን ልብማ አውቀዋለሁ። አሁንም ቢሆን ታፈቅረኛለህ። በአሁን ሰዓት ብትሞቺ ራሱ ግድ አይሰጠኝም። እርግጠኛ ነኝ አፍህ እንጂ ልብህ እንዲህ አይልም። አፌም ልቤም ላንቺ ያለው ጥላቻ ሁሉ ነገር ይናገራል። እኔም አፈቅራለሁ፣ ግን ደግሞ ማነኝ ያችን ገነት የተባለች ሰላቢ ምን እንደማደርጋት እኔ ራሴ ያውቃለሁ። ምን አደረገችሽ ደግሞ? እኔን ከዚያ አስወጥታ መኖር ነው ሐሳቡ። አንተንም ደግሞ እያሞኘች ነው። ልክ እኮ ነሽ። ታዲያ እባክህን ኢዮብ እየለመንኩ ነው፣ ትዳርህን አትጣ። አልፈልግሽም። ምን አይነት ተስፋ ቢስ ሴት ነሽ ግን? እንደዛ ከሆነ ጥሩ። እኔም አንተን አልፈልግህም። አንተም እሷን ቤት ይለቃችሁልኝ እንድትወጡ ፈልጋለሁ። በጭራሽ ላያችሁ አልፈልግም። ልጅና ሚስቴን ማኖር አያቅተኝም። አንቺ ብቻ ፍቺኝ፣ አንቺ ብቻ ፍቺኝ። ኧረ በጣም ጥሩ። እነዚህ ሰዎች እኮ ሰራተኛ አድርገው ሊያስቀሩኝ ነው። ሴትዮዋ ካሰብኳትን በላይ ኃይለኛ ነች። ኃይለኛ ብቻ? አሁንማ ከሱ ይልቅ እሷ እያበሳጨችኝ ነው። ምንም ነገር ብላ በሰራት ልትሰማኝ አልቻለችም እኮ። ግን የምትፈታው ይመስላል? እሱም የት ይቀራል? ጎዳኑ የምትፈታው። ኦሆይ እኔ ግን በጣም እየፈራኋት ነው። በጣም አስፈሪ ሴትዮ ነች። ዛሬ ገላሽ ነበር እኮ። አንቺ ጥንቃቄ አድርጊ። እንዴ ምን ሆነሽ ነው የምትዘናጊው? እና እኔ ምን ላርጋት? እንደሱ ትመጣለች ብዬ እኔ በፍጹም አላሰብኩም። ሴትዮዋ እልህ ውስጥ ስለሆነች ምን እንደምታደርግ መገመት ከባድ ነው። ጥንቃቄ ማድረግ ይጠበቅብናል። ለነገሩ ተዋት፣ የሷ ቀላል ነው። መጀመሪያውም ከሷ ጉዳይ የለኝም ብዬ ነው እንጂ እኔ ለሷ አላንስም። ሞኝ ካመረረ ነው ነገሩ። ታይ እኔ በዚህ ሰዓት ምንም ነገር አልፈራም። አንድና አንድ የማስበው ኢዮብን ማንበርከክ ብቻ ነው። ተጠንቀቂ። ለማንኛውም ታስፈልጊኛለሽ በጣም። ለአንተ ደግሞ ለምንድን ነው ማስፈልግህ? ምን ማለትሽ ነው? ለሁሉ ነገር ነው የምታስፈልጊኝ የኔ ቆንጆ። መስመር ባትጥስ ጥሩ ነው። እኔ አንተ ቆንጆ አይደለሁም። ታዲያ ምን ችግር አለው? ትሆኛለሽ። እኔ ግን አልፈልግም። ታውቃለህ አይደል? እኔ እናንተን ስራ ነው ያገናኘን። ፍቅር ከያዘኝስ የኔ ቆንጆ? ከማ ከኔ? ቆይ አንተ ያመሃል እንዴ? የምሬን ነው። ከጓደኛና ከሚስቱ ራቂ። ይለቃት። አንተ ምን በወጣ ለዚች ማን ይበቃታለሁ? ትሰሚያለሽ ገነት፣ ኢዮብን እንደሆነ ከዚህ በኋላ እኔ አልፈልገውም። የፈለግሽበት ይዘሽው መሄድ ትችያለሽ። ምን እያለች ነው? ቆይ ኢዮብን ልሽጭ እያለችሽ ነው? ምን? ቆይ መጣ። ይህ ጉዳይ ለእኔም አዲስ ነው፣ ላጣራ። ስፈልግ ነው የመጣው። ምን ነው? በሰላም? የሚከራይ ቤት ፈልጌ ነበር። ለማን? የፈራው ደረሰ። ለእኔ ለገኒ ለልጅ የሚሆን ጥሩ ቤት ፈልግ። ምን ነው? ከዚህ ልትወጣ ነው እንዴ? አዎ ሄለን ሂድ ብላኛለች። ገላገለችኝ። እርግጠኛ ነህ ጓደኛ? እንዴ በደንብ እርግጠኛ ነኝ እንጂ።
ከዚህ ቤት መውጣት ቀለል ያለ ውሳኔ አድርገህ እያየው ነው። ታውቀዋል ግን ቀላል ባይሆንም ከልጄና ከልጄ እናት በፍጹም አይበልጥብኝም። ቢሆንም ተረጋግተህ ብታስበው ጥሩ ነው። በራስህ ምክንያት ከዚህ ቤት ከወጣ ተመልሰህ መግባቱ ከባድ ነው የሚሆነው። ነገርኩህ እኮ አንተ ብቻ ቤቱን ፈልግልኝ። እሺ እፈልጋለሁ። ከባለቤቱ ያወቀ ቡዳ ነው የሚባለው መቼም። ደስ ይላል በጣም አይደል? ከልጅ ጋር መኖሬ በጣም እንጂ። በእሱ መልኩማ ስታስበው የእድሜ ልክ ምኞት ነው ከልጅ ጋር መኖር። በቃ ዛሬ ነገ ሳትል በፍጥነት ቤቱን ፈልግልኝ። አዎ በፍጥነት ነው መውጣት የምፈልገው። ችግር የለም በኔ ጣለው። ዛሬ ነገ ሳልል አገኝልሃለሁ። እሺ ጓደኛዬ፣ በጣም አመሰግናለሁ። እሺ ዮቤ። ቤቱን ይካፈላል ያለው ጭራሽ ይፋታሉ ይላል። ይሄ ነፈስ። እንኳን ደስ ያለሽ። ደስ ብሎኛል። ምን ተገኝቶ ነው? ቆይ ከዚህ ቤት ሄደን የራሳችንን ቤት ልንመሰርት ነው። ከዚህ ቤት ሄደን ማለት አልገባኝም። እንወጣለን ከዚህ ቤት ተከራይተን ሰላማዊ ኑሮ እንኖራለን። እና እንኳን ደስ ያለሽ ያልከው ለምኑ ነው? የራሳችን ህይወት ልንመሰርት በመሆኑ ነው። ቆይ ይሄን ሀሳብ እስካሁን እንዴት አላሰብከውም? ደፍኖብኝ እኮ ነው የኔ ቆንጆ። አይገርምሽም? አይሆንም። መቼም እንዳታስበው። ይሄንን ሀሳብ አሰብኩ ብለህ ስትመጣ ራሱ ትንሽ አታፍረው? ለምን? ልትፈታኝ እኮ ነው እሷ። እና ብትፈታህስ? አንተ ከዚህ ቤት ወጥተህ ቤት ልትከራይ ነው? አዎ። እዩ ምን ነክቶሃል? ምንድነው እያሰብክ ያለኸው? እንዴ ይሄ እኮ አንቺን ደስተኛ የሚያደርግሽ መስሎኝ ነበር። ደስተኛ የሚያደርገኝማ እሷ ከዚህ ብትወጣና እኛ እዚህ ቤት ብንኖር ነበር። ይሄንንማ የምትቀበለኝ አይመስለኝም። መፋታቱን እንኳን በስንት መከራ እንደተቀበለችኝ እያወቅሽ። አይመለከተኝም እሱ። እመኚኝ፣ ከዚህ የተሻለ ቤት ውስጥ አኖርሻለሁ። አይሆንም። እሷ ትወጣ እንጂ አንተ በፍጹም እንዳትወጣ። እንዴ ምን ማለት ነው? ቆይ በቃ አልኩህ እኮ። ሐሳቤን ደግሞ አልለውጥም። ጨርሻለሁ። የልትጂ ነው ሄዱ። የፍቹን ወረቀት ልጨርስ። እንዴ ለመፍታት ወሰንሽ እንዴ? አዎ በቅቶኛል። ስለዚህ ደግሞ ወስኛለሁ። ጥሩ ውሳኔ ነው የወሰንሽው። እደግፍሻለሁ። አዎ ከዚህ በላይ ምን በወጣኝና ነው እየተናኩ እየተሰደብኩ መኖር? አንቺ እኮ ወርቄውን ሴት ነሽ። እንደ ንግስት ነው መኖር የሚገባሽ። ይቅናሽ። አመሰግናለሁ። አንተ እኮ በጣም ጥሩ ሰው ነህ። ለአንተ የሚሆን ቃል የለኝም። ምስጋናውን ታየው። ባይሆን ከፈታሽ በኋላ ምንድነው ቅድሽ? ከዚህ ወጥቶ ተጋብቶ ይኑሩ። ቤቱ እንኳን የኔ ነው የሱ አይደለም። ታዲያ በትዳር ውስጥ እኮ ያንቺ ቤት ማለት የሱ ነው። ሄኖክ ይሄ ቤት የአባቴ ቤት ነው። ስለዚህ ይኸው ደግሞ ከዚህ ቤት ምንም አያገኝ። እውነትሽን ነው? እፈታዋለሁ። በዜሮ ከዚህ ቤት ቀጥ ብሎ ይወጣታል። ከዚህ ቀደም ብዙ ጊዜ ተለማምጫለሁ። ይበቃኛል። ከዚህ በኋላ እንደሆነ እኔ አልመለስም። ይሄ ቤት ያባቷ ነው ማለት ነው። እንደዚህ ከሆነ እኮ ሊፈታት አይገባም ማለት ነው። ቆይ ገነት ምን ሆና ነው? ፍታት አለች። ልፈታት ስል ደግሞ ሌላ ነገር። ምን አስባ ነው? ሄለን! አቤት። ምን ነው? አውቃለሁ ውሳኔሽ ልክ እንደሆነ፣ ግን ደግሞ መቸኮል አያስፈልግም። አልገባኝም። ለምን ነው የቸኮልኩት? ያው ለውሳኔ ሳይሆን ለድርጊቱ። አልቸኮልኩም፣ እንደውም ዘግይቻለሁ። ትዳሬን ብዬ ክብሬን ጥያለሁ። ትዳርን መፍታት እኮ በጣም ከባድ ነው። እባክሽ ተይ። ትዳሬን እንደሆነ እኔ አልፈታሁትም እዮብ እንጂ
እኔማ የምችለውንም ማልችለውንም ነው የሞከርኩት። እሺ ትንሽ አስቢበት ቢያንስ። ያደረ ሀሳብ እኮ ጥሩ ነው አይደል እንዴ? አስቤበታለሁ። ይልቁንስ ከቤት ይወጡና ይጠብቁ። እንደውም ይሄንን ብታደርግልኝ ደስ ይለኛል። እባክሽ ሄለን፣ የእናንተ ትዳር እንዲህ በቀላሉ ሲፈርስ ማየት አልፈልግም። አንተ ራስህ እኮ ነው ትዳራችን ምንም ተስፋ እንደሌለው የነገርከኝ። ቢሆንም ግን መታገስ ያስፈልጋል። በተጨማሪም ደግሞ መጸለይ። ፈጣሪ የሚያደርገው አይታወቅም። ፈጣሪም ቢሆን በእኔ እኮ አይፈርድም በእነሱ እንጂ። እሺ በይኝ እባክሽ ለእኔ ስትይ። ይቅርታ፣ ምንም እቀይረው ሀሳብ የለኝም። ቆይ ይህን ቤት ለማግኘት የገባሁበት ጨዋታ ጭራሽ ከቤት እሱንም እኔንም ማሽቀንጥሩ ሊያስወጣን ነው እንዴ? ተይ እባክሽ የኔ ቆንጆ ተይ። ማን ያልከኝ? የኔ ቆንጆ። እንደዚህ ከተባልኩ በጣም ቆይቼ ነበር። እኔ ሁልጊዜ እልሻለሁ፣ ምክንያቱም የቆንጆች ቆንጆ ስለሆንሽ። አመሰግናለሁ፣ ግን ደግሞ ስመለስ እናወራለን። ይልቁንስ ሰውየውን አስወጥተህ ጠብቀኝ። እሺ በይና ሄሉ፣ ድርቅ አትበይ። ጨርሻለሁ። አንተ እንደሆንክ ጥሩ ሰው ነህ። ቆየት ሄደ ነው። ሄለንን ልለምናት። ለምን? ፍቺ ወረቀት ልታመጣ እኮ ነው። ምን ነው ቸኮለች? እሷ መጀመሪያም ቋፍ ላይ ነበረች እንዴ? ይህ ሁሉ ያንተ ጥፋት ነው። እና ምን ላድርግ? ገነት ደግሞ እዚህ ጋር ትቀያየራለች። ምን እንደምትፈልግ ራሱ ግልጽ ሊሆንልኝ አልቻለም። ለምን? እሷ ደግሞ ምን ሆነች? ምን አውቄ። ከዚያ አልሄድም አለችኝ እኮ። ኧረ እባክህ በቃ ሄለንን አሳምነት አረቃት። ሚሻል እሱ ነው። መቼም አላደርገውም። እንዴት እንዳስጠላችኝ እኮ ማውቀው እኔ ነኝ። እና ባዶ እጅህ ልትወጣ ነው? አዎ እወጣለሁ። ከልጄ ጋር እኖራለሁ። ስማኝ፣ ይህ መንገድ አያዋጣ። አንተ ብትፈልግ እንኳን ገነት ይሻትልህ። ይሄ ማይረባ ባዶ እጄን ካልሄድኩ እያለ ነው። ቤቱ ባባቷ ስም እና ቆይ ምን እናድርግ? ስሚኝ፣ ሄለን የፍቺ ወረቀት ልታመጣ ነው። ጭራሽ በባዶ ልንወጣ ነው? አዎ፣ እሷ ከፈታችሁ እሱ ፍቺውን በደስታ ይቀበላል። እሺ እና ቆይ ምን እናድርግ? እሱን ከዚህ እናጥፋው በቃ። ይህ ፍቺ መፈጸም የለበትም። እሺ ከዛስ? በቃ እሱን አፍነን እንደብቀዋለን። እሷ ወረቀቱን ይዛ ትመጣለች፣ አታገኙ። ትኩረታቸውን ከፍቺው ላይ ለጊዜውም ቢሆን ዞር እንዲያደርጉት ይጠቅመናል። ጥሩ ሀሳብ ነው። እንዴት ነው የምናደርገው? እሱን ለኔ ተይው። ሄኖክ ምንድን ነው ያደረከው? ቢሞትስ? ቆይ አይሞትም እባክሽ ተይው። መኪና ጠራሽ እንዴ? መኪና ጥሪ ቶሎ በይ። ሄለን ሳትመጣ ይዘው እንሂድ። ኧረ ቆይ ሄኖክ በፈጣሪ ስም ቆይ